አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ሁላችሁንም ሰላም ሰላም እያለሁ ውድ ሀገሬ ልጆች ዛሬም በአዲስ መጥቻለሁ። ዛሬ ይዤላችሁ የመጣሁት ሩታና እንዲሁም ሀይሚና ብሩኬን ነው። እስከ መጨረሻው ድረስ ተከታተሉ ማለት ነው። እንግዲህ ሩታ ዛሬ ወደ ቤተሰቦቼ እሄዳለሁ ብላ ሻንጣዋን ገትታ ሂዳለች ማለት ነው። እንግዲህ ከአሁን በኋላ ከሚዲያም ራቅ ብዬ መኖር ነው የምፈልገው። ሁሉም ነገር ታገልኩ አቃተኝ። ከአሁን በኋላ ቤተሰቦቼ ዘንድ ሂጄ ልጅን ወልጄ ከዛ በኋላ ከልጄ ጋር እመጣለሁኝ። አሁን ግን ትንሽ ገለል ማለት እፈልጋለሁ አላለችም እንዴ ሩታ? ግን ሩታ አሁን ከሚዲያ ርቅሽ እንዴት ያስችልሻል? እንቅልፍስ እንዴት ይወስድሻል እንዴ? የሚዲያው መሪ አይደለሽም እንዴ? እውነት ሩታ እኮ ብዙ ሰዎችን ራሱ ያፈመሰች ናትና የሚዲያው መሪ ናት ማለት ነው ሩታ። እና ለማንኛውም ሩታ ብትረጋጊ ጥሩ ነው። ግን አንቺ ሁሉ ጊዜ አንዲ ካንቺ የምጠላው ነገር ሁሉ ጊዜ በተጣላሽ ቁጥር ሻንጣ የምትገትችው ነገር ማለት ነው። ለምንድን ነው? አሁን ታጋባችሁ አይደል እንዴ? ባልና ሚስት ሆናችሁ አይደል እንዴ? ዱባይ ሰርግ ተደረገ አይደል እንዴ? እንዴት ነው ሻንጣሽን ሁሉ ጊዜ እየገተሽ የምትይው? ይሄ ነገር ያጠራጥራል ማለት ነው እንዴ። ሁሉ ጊዜ በተጣላችሁ ቁጥር ሻንጣ መገተት እንዴ? ከፈለገ እሱ ከቤት ይውጣ እንጂ አንቺ ለምንድን ነው የምትወጪው? አንቺ ለምንድን ነው ከቤት የምትወጪው? ወይ ውጭ አላለሽ ምን አላለሽ? ውጭ ብሎሽ ከሆነ እንኳን ያኔ ወይ እንትን ማለት ትችያለሽ። ከቤት ውጭ ካላለሽ ለምንድን ነው ከቤት ወጥተሽ ሻንጣሽን እየገተሽ የምትሄጂ? ቆይ እኔ ይሄ ለሩታ ይሄንን ብትሰማልኝ ጥሩ ነው፣ ብትሰማ ማለት ነው። እና ሩታ እንግዲህ ወደ ቤተሰቦች ዘንድ ሄዳለሁ ብላ እቃዋን ሻንጣ ውስጥ አስገብት ሻንጣ ውስጥ መኪና ሻንጣ ውስጥ ማለት ነው ሻንጣ ውስጥ አርጋ ያው ልብሶቿም ማለት ነው። እና መኪናው ውስጥ ያ ማነው ስሙ ልጁ በባለፈው የነበረው ስሙን አላውቀውም። እሱ እና አንድ ልጅ በር እታች መኪናው ቦታ ድረስ ሸኝተዋታል ማለት ነው። ብቻ እንግዲህ ሩታ ካሁን ከሚዲያ ልትጠፋ ነው። እኔ ይሄንን አላምንም እንደው መቼም አላምንም። እና ለማንኛውም እንግዲህ እንዳልሽው ከሆነ ወልደሽ እንደምትመጪ ተስፋ እናደርጋለን ማለት ነው። እውነት ከሚዲያ አስችሎሽ ማለት ነው ከጠፋሽ። ግን ከሚዲያ እንዴት ነው እንዴት ጨክነሽ እንቅልፍ አይወስድሽም ሩታ? አንወሻሽ። ለማንኛውም እንግዲህ ሩታ ዛሬ ሻንጣዋን ይዛ ወደ ቤተሰብ ጉዞ ጀምራለች ማለት ነው። እንግዲህ ወይ ቡታጅራ ሆና ቪዲዮ ትሰራልናለች ማለት ነው፣ ወይም ደግሞ የሚሆነውን አብረን የምናይ ይሆናል። አብርሽና ሩታ ራሱ በቃ ሁሉ ጊዜ ጭቅጭቅ ነው፣ ሁሉ ጊዜ ጠብ ምናምን። አብርሽ ደግሞ የት ነው ያለው? ሚስቱን ጥሎ በቃ የት ነው ያለው? ሚስቱን ተቤት ስትወጣ መለመን ማስቀረት፣ እሷን ለማግባባት መሞከር ነበረበት። እንግዲህ እርጉዝ ናት አይደል እንዴ ሩታ? የልጁ እናት ልትሆን ነው። እንዴት ነው እሷን በቃ ተተጣሉ ጥሏት ነው በቃ ውጭ የሚሆነው? ምን አይነት ልጅ ነው ይሄ አብርሽ ተብዬ ማለት ነው። ለማንኛውም እንግዲህ ሩታ እንግዲህ በሰላም ሂጂ ማለት ነው። ተተረጋጋሽም መልሰሽ እንደባለፈው ወደ ቤትሽም ተተመለሽ ጥሩ ነው። ግን እኔ በቃ ይሄ ሻንጣ መገተተሽ ምንም አልተመቸኝም። ሁሉ ጊዜ በተጣላችሁ ቁጥር ሻንጣን መገተት የለብሽም ማለት ነው። እና እንግዲህ ሩታ ወደ ቤተሰቦቿ ሂዳለች ማለት ነው። አይ እንግዲህ ሂዳለች ልሄድ ነው ብላ ያው መኪና ውስጥ አስገብታለች። እንግዲህ ሂዳለች ነው የሚባለው። ብቻ እናንተ ጨርሱት ማለት ነው። ከሄደችም ተተመለሰችም ቪዲዮ ምናልባት ልትሰራ ስለምትችል አብረን የምናይ ይሆናል ማለት ነው። ወደ ቀጣይ ሰድላችሁ ደግሞ ሀይሚና ብሩኬ ማለት ነው። ሀይሚና ብሩኬ ሰሞኑን በቃ ጭቅጭቅ ሰላም የለም። በቃ በርበሬ የተራበሩት
በቃ ካሜራ ይደቅናሉ፣ ይዘው ይመጡና ካሜራ ይደቅኑና ጭቅጭቅ። በቃ ለተመልካች ክብር የሚባል ነገር የለም እያሉ ነው ተመልካቾቹ ማለት ነው። እኔ አይደለሁም ተመልካቾቹ፣ እኛ ጭቅጭቅ ሰለቸን አሉ ማለት ነው። ለምንድን ነው ተመልካቾችን ቢዚ የምታደርጓቸው በጭቅጭቅ? እንዴ ቢዚ ያደርጋችሁን እኮ። ለማንኛውም እንግዲህ ትናንትና ሀይሚ በዲያኒ ቤት መታ ነበር ማለት ነው እንዳያችኋት። ዲያኒ ደግሞ አለኝ ያለውን መረጃ ለሀይሚ አሳይቷታል ማለት ነው። ሀይሚ ደግሞ ያንን እውነት ብላ እንግዲህ ቅንጭላቷ ላይ ጥያቄም ፈጥሮባታል መሰለኝ። እንዲያብራራልኝ ብሩኬን እፈልጋለሁኝ ከእሱ ሲነሱ ስለሱ እንዲያብራራልኝ እፈልጋለሁኝ እንዲያስረዳኝ እፈልጋለሁ ብላ በቤቷ ጠርታው ነበረ። ግን እንደመጣም ብዙም ሳይግባቡ ወደ ጭቅጭቅ ነው የሄዱት ማለት ነው። ሁሉ ጊዜ ጭቅጭቅ ማለት ነው። እና መረዳዳት ተፈለገ እንደዛ አይደለም። አንቺ ለምን ካሜራ ሳትደቅኝ አትረዳዱም ማለት ነው። ሁሉ ጊዜ ካሜራ እየደቀናችሁ በጣም እኮ ነው የምትገርሙኝ። ደግሞ የተመልካቾቹ ነው የሚገርመኝ እኔ ማለት ነው። ለማንኛውም እንግዲህ ሀይሚ ብሩኬን ጠርታ ጠይቀዋለች ማለት ነው። ብሩኬ ደግሞ ሱሴ እህቴ ናት፣ ፕራንክ ነው የሰራሁት፣ ለዛ ደግሞ ይቅርታ ጠይቄሻለሁ። ዳኒ ደግሞ በእኔና በአንቺ ህይወት በእኔ ህይወት ውስጥ ገብቶ እንደዚህ እያረገ አልለቀውም ብሏል ማለት ነው። አልለቀውም ብሏል። ሀይሚ ደግሞ እየተከራከረች ነበረ። እሱ ተበዳይ ነዋ እንዴ። ቆይ አንቺ አሁን ብሩኬን ከብሩኬ ጋር እንግዲህ አመት ሆኖ አልፏቸዋል። ዲያኒ ትናንትና መጥቶ ዲያኒን ነው የምታምኒው ማለት ነው። ብሩኬ ደግሞ እንደዚህ አይነት ልጅ አይደለም። ብዙ ኮመንት እንደዛ የሚል አለ። እንደዚህ አይነት አይደለም ብሩኬን፣ ቀብራራ ነው፣ እንኮራበታለን፣ እናውቀዋለን። ተረጋጊ ሀይሚ። በጣም ብዙ ኮመንት አይቻለሁ ማለት ነው። ብቻ ሀይሚ ቆም ብለሽ አስቢ፣ ተረጋግተሽ አስቢ። ዲያኒ ሲጀመር እኔ ስራው ሁላ እናንተን ለማጣላት ያሰበው ሴራ ይመስለኛል። እና ምንም ወሬው አነጋገሩ ምንም አልተመቸኝም እኔ ማለት ነው። ምክንያቱም አንዲት ጥሩ ሰው ቢሆን ኖሮ ሀይሚና ብሩኬን ለማስታረቅ ነበር የሚሞክረው ማለት ነው። ግን እሱ ከሱሲ ጋር ስለተጣላ እነሱንም አጣላለሁ የሚል ሀሳብ ነው መሰለኝ አለው። እንግዲህ የእሱን ሀሳብ እሱ ነው የሚያውቀው። ለማንኛውም ሀይሚ አትሸወጂ ማለት ነው። ብልጥ ትመስልኛለች ማለት ነው። ሀይሚ እንግዲህ ጅላት ሁኚ፣ ብልጥ ሁኚ። ችግራችሁን እርስ በርሳችሁ ለመፍታት ሞክሩ ማለት ነው። ታረቁ ወይ